ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም። በትዳሩ ደስተኛ አይደለም። ነፃነት ወርቅነህ በትዳሩ ደስተኛ አልነበረም እና ሌሎችንም ያሉት የተወዳጁ አርቲስት ነፃነት ወርቅነህ እህትና ወንድም የሆኑት መሰረት ወርቅነህና ወንድወሰን ወርቅነህ በፖሊስ ቁጥጥር ስር ውለዋል። ነፂ ህይወቱ ካለፈ ጥቂት ወራት ከተቆጠሩ በኋላ እህትና ወንድሞቹ መታሰራቸው በርካቶችን አስደንግጧል። ቀና ነገር ስለሌላት ቀና ልብ ስለሌላትና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ፖሊስ በቁጥጥር ስር ለምን እንደዋላቸው በይፋ የገለጸው ነገር ባይኖርም በሚዲያ ወጥተው የነፃነት ወርቅነህን ባለቤትና ጓደኛ እንዲሁም የባለቤቱን እናት በሚዲያ ወጥተው በመናገራቸው ስም በማጥፋትና የሰው ህይወት በማበላሸት በሚል ሳይሆን እንዳልቀረ እየወጡ ያሉ መረጃዎች ይጠቁማሉ። በተለይም በዋነኝነት በሚዲያ ወጥተው የነፃነት ወርቅነህን ባለቤት እናቷንና ጓደኛውን አስናቀን በማህበራዊ ሚዲያ በቃለ መጠይቅ በመውጣት ለወንድማችን ጥሩ ሰዎች አልነበሩም፣ ሁሉም ለጥቅማቸው ብቻ ነበር የሚፈልጉት፣ ያገሉት ነበር፣ ከዚያ ውጪ ዞር ብለው አያዩትም፣ ታሞም ይበድሉት ነበር፣ እየተሻለው በነበረበት ሰዓትም የተከለከላቸውን ነገሮች ጓደኛው እንዲያደርግ እየፈቀደ አብሮት ሁሉን ነገር እያደረገ እንደነበር፣ ሞቱን እንዳፋጠነው፣ የባለቤቱና የባለቤቱ እናት ቤት ውስጥ ይበድሉት እንደነበር፣ ምግብ እንኳን እንደማይሰጠውና ሰላም በማጣቱ መኪና ውስጥ ጭምር ይተኛ እንደነበር፣ አሜሪካም ሄዶ ባለቤቱ እንዲታከም ስላልፈለገች እንደተመለሰ፣ ታሞ እንኳን ወደ ውጭ ሀገር ሄዶ ሲታከም ከሱ ጋር ሄዳ ማስታመም እንዳልፈለገች፣ እሱ ውጪ ሆኖ እሱ አዲስ አበባ ሆና እየደወለች ተሻለ ከማለት ይልቅ ገንዘብ ትጠይቀው እንደነበረና ሌሎች ነገሮችን ህዝብ ይወቅልን፣ ወንድማችንን በሽታው ሳይሆን ሞቱን ያፋጠኑበት እነዚህ አካላት ናቸው ብለው ሚዲያ ላይ ወጥተው ነበር። በዚህ ስማቸው ተጠቅሶ የተነገረላቸው አካላትም ስማችን ጠፍቷል፣ ህይወታችንም ተበላሽቷል በማለት እህትና ወንድሞቹን እንደከሰሷቸውና እንዲታሰሩ እንዳደረጉ እየተነገረ ይገኛል። እህትና ወንድሞቹ ስለ ባለቤቱ እናቷና ጓደኛው በሚዲያ ቀርበው ከተናገሩት ውስጥ ነፃነት ወርቅነህ በትዳሩ ደስተኛ አልነበረም የሚለው ይገኝበታል። አሜሪካ ጥሩ ሕክምና አለ ሂዳለው። አሜሪካ ሄደ። አሜሪካ ሄዶም ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረው አሜሪካ ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጭተው ለኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀባብላለች። አሜሪካ ሀገር ላይ ሚስቱም አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነፃነትን ራስህ ተነስተ ሰርተ ብላ ትለው ነበር። ህንድ ሀገር ለሕክምና የሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። በጣም ነው የሚያሳፍረው። አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኝ አለኝ። ነፃነት መኪና የለውም ያለው ለጎፈንድሚ እያመቻቸው ስለነበረ ነው። ነፃነት ከተገዛ
8 ወር የሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውንም አላምንበትም። መንታ ነኝ ቢልም ችግር የለብኝም። እውነተኛ ወዳጅ ማለት ከእናንተ ሐዘን የኔ በልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉም ያሳውቁን ላለው ያለችው የመሰረት ወርቅነህ የነጻነት ወርቅነህ እህት ነበረች። ሌላኛው የታሰረው ታላቅ ወንድሙ ወንደሰን ወርቅነህ ደግሞ አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ ከእናቷ ጋር ተከራይቶ ከሚኖርበት ቤት ቡትቶንና መጽሐፍን ይዘህ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያትም ባለቤቱ ስላልተረዳችውና ፈቃደኛ ስላልነበረች ነው። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደለም ብዬ መክሬዋለሁ። ነጻነት በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነጻነትን ሊያግዘው ይገባ ነበር። አስናቀ እኛ ሁላችሁንም ከኔ በላይ አልተጎዳችሁም ይለን ነበር። ለነጻነት የሚያስቡ ጓደኞች ቢሆኑ ኖሮ ለህይወቱ የሚጠነቀቁለት በሆነ ነበር። ነገር ግን አብረው ይጠጡ ነበር ያሉትን ይህ ያላስደሰታቸው ስማቸው ሰዎች በትህትና በተለይም በጥሩ ስም የሚያውቋቸው በእህትና ወንድሙ ንግግሮች ደስተኛ የሆኑ የማይመስሉት ከዚህ ቃለ መጠይቅ በኋላ በማህበራዊ ሚዲያዎች ባለቤቱና አርቲስት አስናቀ ከፍተኛ የህዝብ ትችትና ተቃውሞን አስተናግደው ስማችን ጠፍቷል ብለውም ነበር። አሁን በቅርቡ እንኳን አስናቀ ሐምሌ 19 ለቅዱስ ገብርኤል ዓመታዊ በዓል እንኳን አደረሳችሁ ብሎ ከጓደኞቹ ጋር ሆኖ በማህበራዊ ሚዲያዎች ያጋራው ምስል ከፍተኛ ተቃውሞን አስተናግዶ ነበር። ከአስተያየት መስጫ ሳጥን ውስጥም ከፍተኛ ነቀፋን፣ ትችት፣ ዝልፊያ ጭምር ገጥሞት አስተናግዶ ከአስተያየት ሰጪዎች ጋር ጭምር የቃላት ልውውጦችን ሲያደርግ ተመልክተነው ነበር። ታዲያ የነጻነት ወርቅነህ ህልፈት ጥቂት ወራት ከተቆጠሩ በኋላ የወንድምና እህቱ በፖሊስ ቁጥጥር ስር መግባት ይህንን የሰሙ በርካታ ኢትዮጵያውያን ያስደነገጠና ያልተጠበቀ ሆኗል። ፖሊስ በዚህ ጉዳይ እስካሁን ያለው ነገር ባይኖርም እየወጡ ያሉ መረጃዎች ግን እህትና ወንድሞቹ በፖሊስ ቁጥጥር ስር የዋሉትና የተከሰሱት በሚዲያ ላይ ቀርበው በተለይም በሰጡት ቃለ መጠይቅ ስማችን ጠፍቷል እንዲሁም ህይወታችንም ተበላሽቷል ባሉ የነጻነት ወርቅነህ የቅርብ ሰዎች ማለትም ባለቤቱ፣ የባለቤቱ እናትና ጓደኛው ምክንያት እንደሆነ እየተነገረ ይገኛል። የቤተሰብ ጉዳዮች በሚዲያዎች ከመውጣታቸው በፊት ቤተሰቦች ካልተስማሙ እንኳን በሽምግልናና በቤተሰብ መጨረስ ሲገባቸው እስከ ፍርድ ቤትና እስከ ማሳሰር የሚደርሱ ውሳኔዎችን ሲወስኑ በተለይም ለሟች ሞቶ እንኳን ማሳረፍ አለመቻሉ የበርካቶችን ልብ ሰብሯል።